ሰላም እንደምን አላችሁ የአዲስ መረጃ ቤተሰቦች በኢትዮጵያ ሁሉም የቴሌቪዥን ቻናሎች ከዲኤስ ቲቪ ውጪ ተቋርጠዋል። በርካቶች የነገር ጉዳዩ ምንድነው እያሉ ነው። ቴሌቪዥን የተበላሸ መስሏቸውም እንደደነገጡና ለተለያዩ ማስተካከያዎችን ለማድረግ ጥረት እያደረጉ እንደነበርም ተናግረዋል። ይሁንና የዚህ የቴሌቪዥን መቋረጥ ምክንያቱ ታውቋል። ለዚህ ምክንያቱ ደግሞ ሳተላይት አቅራቢ ቴሌፖርት ላይ የደረሰ የአየር መስተጓጎል ነው ተብሏል። ለመሆኑ የቴሌፖርት ምንድነው፣ እንዴትስ ይሰራል የሚለውን በቀዳሚነት እናየዋለን። የት ነው የተቋረጠው? የተቋረጠውን አገልግሎት ለመስራትስ ምን እየተደረገ ነው የሚለውን ዝርዝር መረጃ እንሰጣችኋለን። ከዚህ በመቀጠል የቴሌፖርት ወይም ደግሞ ሳተላይት መቋረጥ ሲያጋጥምና ሲመለስ ማድረግ ያለብን ነገር ምንድነው? ይህ ነገር የቻናሎቻችንን እንዳናጣና ሌላ ወደ ዲሽ ሰሪ እንዳንሄድ የሚያደርገን ሌላኛው መንገድ ነው። ተሰሙታላችሁ። አዲስ መረጃ ፈጣን ጉዳዮችን ወደ እናንተ በማድረስ ይታወቃል። ሰብስክራይብ በማድረግ አዳዲስ መረጃዎችን እንድታገኙ እንጋብዛለን። አሁን ወደ ጉዳዩ አለፍን። በወሳኝ የዜና ሰዓት በ1 ተኩል እንዲሁም 2 ሰዓት ላይ የኢትዮጵያ ቴሌቪዥኖች ስርጭታቸውን የሚያቀርቡበት ሰዓት ነው። በዚህ ወቅት ፋና፣ አዲስ ቲቪ፣ አማራ ቴሌቪዥን፣ ኦቤንን ጨምሮ በርካታ ቻናሎች የመቋረጥ አደጋ ደርሶባቸዋል። ይህ የኢቢሲ ጨምሮ የተለያዩ የሀገር ውስጥ ቻናሎች ስርጭት በቴክኒክ ምክንያት ነው የተቋረጠው። ቴክኒኩ ምክንያቱ እንግዲህ የሳተላይት አቅራቢ ቴሌፖርት በአየር ጠባይ ለውጥ ባጋጠመው የቴክኒክ ችግር ነው ተብሏል። ይህ እንግዲህ የኢትዮጵያ ትልልቅ የዜና አቅራቢ ቀኑን ሙሉ እንግዲህ ዜና ለመስራትና ለተመልካች ለማድረስ ሲደክመዋሉ የቴሌቪዥን መገናኛ ብዙሃን ስርጭታቸውን በፌስቡክ እና ዩቲዩብ ምክንያት እንዲያስተላልፉ ምክንያት ሆኗቸዋል ማለት ነው። እንዲያውም እዚህ አጋጣሚ አብዛኛው ሰው እንዲያውም የቴሌቪዥኑ የብልሽቱ ድንጋጤ ውስጥ እንደገባና ምንድነው የሆነው ብሎ በርካቶች ሲጠያየቁ እንደነበረ ይታወቃል። ቆይቶ ግን ኤስኤስ በተሰኘ ቴሌፖርት ላይ እስራኤል አካባቢ ያጋጠመ ችግር ነው ተብሏል። ችግሩም ከባድ የአየር ጸባይ መሆኑ ተሰምቷል። ይህ አየር ጸባይ ሲስተካከልና በአየር ጸባይ ውስጥም ሆኖ ስርጭቶቹን ወደ አየር ለመመለስ ቴሌቪዥኖችን ጥረቶች እየተደረጉ ነው ተብሏል። እያንዳንዱ የመገናኛ ብዙሃን እንግዲህ የኤስኤስ ቴሌፖርት ላይ የደረሰ መቋረጥ ነው ይላሉ። ለመሆኑ ኤስኤስ ቴሌፖርት ምን አይነት ነው፣ እንዴት ሲቋረጣል የሚለውን አዲስ መረጃ ከዓለም አቀፍ መገናኛ ብዙሃንና የተለያዩ ገጽ ድሮች ለማየት ሞክሯል። ኤስኤስ በርካታ የሳተላይቶችን የሚንቀሳቀስና የቴሌፖርት አውታረ መረብን የሚጠቀም የሳተላይት ኮሙኒኬሽን ኩባንያ መሆኑን ያገኘነው መረጃ ያሳያል። እነዚህ ሳተላይቶች እንደ ኢንተርኔት ካሉ የመሬት ኔትወርኮች ጋር የሚያገናኙ ዲሾች አሏቸው። የመሬት ጣቢያዎች ወይም ደግሞ የመሬት ኔትወርክ መቀባበያ ናቸው። ከዛም በኋላ እንግዲህ በእስራኤል አድርገው በባህር ውስጥ ከገቡ በኋላ ስርጭቱን ወደ ኢትዮጵያና እንዲሁም አጠቃላይ ወደ ምስራቅ አፍሪካ ያደርሳሉ። የኤስኤስ ቴሌፖርቶች ኤስኤስ ቴሌፖርት መረጃዎችን ወደ ሳተላይትና ከሳተላይቶች ይቀበላሉ፣ ያዘጋጃሉ። ከዛም እንደገና ለእያንዳንዱ የቴሌቪዥን ጣቢያ በቻናሉ ልክ ማለት ነው በፍሪኩዌንሲውም ያስተላልፋሉ። ይህም ለስርጭቶችና ለኢንተርኔት አገልግሎት አቅራቢዎች እንደ ቪዲዮና የዌብ ግንኙነትና ያሉ አገልግሎቶችን ያሻሽላል። ፈጣን ስርጭትንም የሚያደርስ ነው። ኩባንያው እነዚህን ቴሌፖርቶች ራሱን ሳተላይቶች ለማስተዳደርና ለደንበኞች ሰፊ አገልግሎት ለማቅረብ ይጠቀምባቸዋል። ኢትዮጵያና በምስራቅ አፍሪካ የሚገኙ እንደ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ የመሳሰሉ ሀገራትም እንግዲህ እነዚህ ኤስኤስ ቴሌፖርቶችን እንደሚጠቀሙ ይገለጻል። ከኢትዮጵያ ውጭም ያሉ የራሳቸው እንደዚህ እንግዲህ ቴሌፖርቶች ያሉላቸው ሀገራት ከነዚህ መስመሮች እንደሚጠቀሙ የሚታወቅ ነው። ቴሌፖርት በሳተላይት ኔትወርክና በምድር ኔትወርኮች መካከል እንደ ማዕከል ሆኖ የሚያገለግል ትላልቅ ዲሾች ወይም አንቴናዎች ያሉት የሳተላይት የመሬት ጣቢያ ነው። ኤስኤስ እንግዲህ እነዚህ ቴሌፖርቶች በመሃር ውስጥ ያሉትን ሳተላይቶች ከመሬት ኔትወርክ ጋር ለማገናኘት ይጠቅማል። ይህም አገልግሎቶችን ለማቅረብ የሚያስፈልገውን ቁጥርና ግንኙነት የሚያስችል ነበር። እነዚህ ነገሮች እንግዲህ እጅግ ከባድ የአየር ንብረት በሚከሰትበት ጊዜ መቋረጦች ይገጥማሉ። በእርግጥም ግን የዛሬው ያልተለመደና ከዚህ በፊት በስፋት ተከስቶ የማያውቅ እየተባለ ነው። ይህ ደግሞ ስርጭቱ ተቋርጦ የቆየበት ደቂቃ አንዱ ለዚህ ምክንያት ሆኖ እየተነሳ ነው የሚገኘው። እንግዲህ የኢትዮጵያ መንግስት አጠቃላይ የካምፓኒው ጉዳዩን ለማሻሻል
ጥረት እያደረገ ነው የተባለው። ይህ ሲግናል ወደ ኤስኤስ ሳተላይቶች ሲላክ በቴሌፖርት ይቀበላል። ከዛም ቴሌፖርት ምልክቱን ወደ ሳተላይት ወይም ወደ መሬት ኔትወርኮች ዳውንሊንክ ለማሰራጨት ያስኬድ ነበር። ይህ ኤስኤስ ሳተላይት ፍላጎቱ እንዲያስተዳድርና እንደ ቪዲዮና የዌብሳይት ወይም የውሂብ ግንኙነት ያሉ አገልግሎቶች እንዲያቀርብ ጥረቶችም እየተደረጉ እንደሚገኙ መረጃዎች ያሳያሉ። ሳተላይቶቹ መቆጣጠር ኤስኤስ የቴሌፖርቶች ራሱን የሳተላይት ፍላጎቶች ስራዎችን ለማስተዳደር ያገለግላሉ። ግንኙነቱ እንግዲህ የዓለም አቀፍ የቪዲዮና የቴሌቪዥን ስርጭቶችን ለማድረስ ወሳኝ አካል ናቸው። በቴሌፖርት የሳተላይት ኔትወርኮች እንደ ኢንተርኔት ካሉ ከመሬት ላይ ካሉ አውታረ መረቦች ጋር የሚያገናኝ ነው። በነገራችን ላይ አንድ አስገራሚው ዜና በአሁኑ ጊዜ በኢትዮጵያ እየተሰራጨ የሚገኘው ብቸኛው የኦቤን ነው። ኦሮሚያ ብሮድካስቲንግ ኔትወርክ በአሁኑ ሰዓት የመረጃ እየነገርናችሁ ባለ ሰዓት ወደ አየር ተመልሷል። ሌሎች በተቋረጡበት ሁኔታ ኦቤን ለምንድነው ያልተቋረጠው የሚለው አንዱ ዋናው ጉዳይ ነው። ሌሎች በርካታ የፖለቲካ ግምቶችና አስተያየቶችን እየሰጡም ቢሆን በአጠቃላይ ግን የሀገር ውስጥ አንዳንድ የቴሌቪዥን ቻናሎች ስርጭት አገልግሎታቸው የተቋረጠው ከኢትዮጵያ ውስጥ ከምትጠቀሙ ከኢሳት ማለትም ከኢትዮ ሳትን ከሚጠቀሙ ውጭ ያሉ ሌሎች ሳተላይቶችን የሚጠቀሙ ቴሌቪዥኖች ሊሆኑ ይችላሉ ተብሎ እየተጠበቀ ነው። ስለዚህ ኦቤን ከዋናው ኢትዮጵያውያን ከሚጠቀሙበት ኤስኤስ ቴሌፖርት በተጨማሪ ሌላ መቀባበያ ሳተላይት ሊኖረው ይችላል ተብሎ ግምቶች እየተሰጡ ነው የሚገኙት። የሆነ ሆኖ እንግዲህ እንዲህ አይነት ነገሮች ሲያጋጥሙ ቻናሎቻችንን እንዳናጣና ድጋሚ ወደ ዲሽ ጠሪ እንዳንሄድ ምን ማድረግ አለብን የሚለው ልንገራችሁ። እንደነዚህ አይነት የኤስኤስ ቴሌፖርት የመቋረጥ አዝማሚያዎች ሲያጋጥሙ እንግዲህ እናደርጋቸው ከሚገቡ ጥንቃቄዎች መካከል የመጀመሪያው በርካቶች ሲያደርጉት እንደነበረው ከመነካካት ድጋሚ ዲሾችን ከመነቃቀል ከማዞርና እንዲሁም ኬብል ከመንቀል መቆጠብ የሚለው የመጀመሪያው ነው። ሁለተኛው ደግሞ እንግዲህ የሙሉ ሆኖ ይታያል ፍሪኩዌንሲውና የቻናሉ ስለዚህ አንድ ነገር ሆኖ ነው በሚል ድጋሚ ለመሙላት መሞከር ቻናሎቻችንን ኦርደር እንደናጣና ድጋሚ ለመሙላት እንደምንቸገር ሊያደርግ ይችላል የሚለው ሌላኛው የሚነሳ ሐሳብ ነው። ስለዚህ ቴሌፖርት በሚቋረጥበት ጊዜ ተረጋግቶ መቆየትና እስከሚለቀቅ ከመገናኛ ብዙሃን መጠበቅ የሚለው ሁኔታ ነው። ከመለቀቁ በፊትም እንግዲህ በትዕግስት መጠባበቅና ስርጭት ወደ አየር ሲመለስ የቻናሉን ፍሪኩዌንሲና አጠቃላይ የተዘበራረቁ ነገሮች እስኪስተካከሉ በትዕግስት መጠበቅ እንደሚገባ የኢትዮጵያ የአገልግሎቱ ሰጪ ድርጅቱም እንዲሁ ኩባንያ ኤስኤስ ቴሌፖርት ያሳውቀዋል ማለት ነው። በርካቶች ግን አክቹአሊ የቻናሉን ድጋሚ ለመሙላት ጥረት አድርገዋል። ስለዚህ እንደገና ድጋሚ ደግሞ የቻናል ፋቮራይት የመደርደር ሊገደዱ ይችላሉ ማለት ነው። ከዛ ውጭ ያሉት ነገሮች እንግዲህ የዲሽ የአጠቃላይ የኬብል የሪሲቨር ነገሮችን ከመነቃቀልና ድጋሚ ለመሙላት ከመሞከር እንዲቆጠቡ አገልግሎት ሰጪ ድርጅቱ ገልጿል። እስካሁን ድረስ እንግዲህ ምንም የተሰማ ነገር የለም። በእስራኤልም እንግዲህ የአየር ሁኔታው እስካሁን ድረስ እንዳልተሻሻለና ምንም ለውጥ እንደሌለው ነው። እንደዚህ አይነት አመላካች ነገሮች እንግዲህ አፍሪካ እንደ ኢትዮጵያም ያሉ ሀገራት እንደዚህ አይነት መሰል ቴሌፖርቶች የራሳቸው ሊኖራቸው ይገባል የሚለውን አንዱ አመላካች ሆኖ አልፏል። በማደግ ላይ የሚገኙ ሀገራት ከሌላ ሀገር የሚገኙ ሳተላይቶችን የኮሙኒኬሽን እና የቴክኖሎጂ መሳሪያዎች እንደሚጠቀሙ ይታወቃል። በእርግጥ በማደግ ላይ ብቻ የሚገኙ ሀገራት ብቻም ሳይሆን ሌሎች ሀገራትም ይህንን ይጠቀማሉ። ይህ ግን ለምን ሆነ የሚለው ጉዳይ እንዳለ ሆኖ ግን ልክ እንደ ኢትዮ ሳት ሁሉ ሌሎችን የኮሙኒኬሽን መሳሪያዎችን ማበልጸግና በራስ መጠቀም ለእንዲህ አይነት ነገሮች ከመጋለጥ ያድናል የሚሉ ሐሳቦች እየተነሱ ቢሆንም የሌሎች ግን የተፈጥሮ አደጋ ነው። ምናልባት ግን በጦርነት ቢሆን ኖሮ ከዚህ ሊከፋ ይችል ነበር። የአየር ጸባይ ግን ሊሻሻል ይችላል የሚል ሐሳብ አስተያየት እየተሰጠ ነው። ለማንኛውም በጉዳዩ ላይ አዳዲስ መረጃዎች ሲኖሩ እንመለሳለን። ያሁኑ ግን አበቃው። መልካም ጊዜ